እንግዲህ በ2018 በጀት ዓመት ጥቅል ወደ 7 የመልካም አስተዳደር ችግሮችን ለይተን በእቅድ ደረጃ ይዘናቸው ነበር። እነዚህ እቅዶች ኖርማል የሚታቀዱትና መነሻቸው ብሎክን መሰረት ያደረገ ነዋሪዎቻችንን አወያይተን በጣም አስቸኳይና አንገብጋቢ የነበሩ ችግሮችን ከማህበረሰቡ መነሻ አድርገን በብሎክ ተተችቶ ጥቅል እንደወረዳ አጠቃላይ አመራርም አጠቃላይ ካቢኔ የሚያውቃቸው 7 መልካም አስተዳደር ችግሮችን ለይተን ነበር። እነዚህ ችግሮችን መነሻ አድርገን በዚህ በጀት ዓመት የተፈቱ ችግሮች ናቸው። ከችግሮች መነሻ ስናነሳ የመብራት ጥያቄዎች አሉ፣ የቦኖ ውሃ ጥያቄዎች አሉ። ፍሳሽ በሁለት አይነት መንገድ የውሃ ጎርፍ ፍሳሽና የሽንት ቤት ፍሳሽ ችግሮች አሉ። የኮብልስቶን ይጠናቀቅልና እንደ አዲስ ኮብልስቶን ይግባልኝ መንገድ ይሰራልኝ ጥያቄዎች አሉ። እነኚህ ጥያቄዎች በበጀት ዓመቱ ማለትም በ2018 በጀት ዓመት የሰራናቸውና ለህዝባችን ምላሽ ያገኙ ችግሮች ናቸው። በዚህ በተጨማሪ ምናልባት ካቀድናቸው ውጭም ደግሞ በ6 ወር አካባቢ ላይ ደግሞ ከእንደገና አዳዲስ እቅዶች ማህበረሰባችን የሚያነሳቸው ጥያቄዎች መነሻ አድርገን የተወሰኑ እቅዶች ማሻሻያ አድርገን ከእቅዳችን በላይ ወደ 3 የተለያዩ ማህበረሰቦች ጥያቄዎችን ፈተናል በዚህ በጀት ዓመት ማለት ነው። ስለዚህ እነዚህ ችግሮችን ደግሞ መነሻ አድርገን ማህበረሰቡ ጥያቄዎች እንዳነሳ ሁሉ ደግሞ ከተፈታ በኋላ ደግሞ በማወረዳችን ላይ ያሉ የሲቪክ ማህበራት የሚመለከታቸው የብሎክ ካውንስል የብሎክ አመራሮች የተለያዩ አደረጃጀቶችን መነሻ በማድረግ ዛሬ ተፈቱ የምንላቸውን ኦን ዘ ግራውንድ መሬት ላይ ያሉትን ማየት ስላለባቸው ዛሬ በዚህ ቀን የተፈቱትን የመልካም አስተዳደር ችግሮች መነሻ ህዝቡን እያሳየን ያለ ነው። አንዱ ቅድም ሳነሳው እንደነበሩ ፍሳሾቹ የተፈቱት በየቀጠናው ከቀጠና 1 ጀምሮ ቀጠና 2 አለም ቀጠና 3 አሉ፣ ቀጠና 5 አሉ። እነዚህን የተፈቱ ማህበረሰብ ጥያቄዎች ደግሞ እነዚህ አሁን የያዝናቸው አደረጃጀቱን መነሻ አድርገን እያስጎበኘን ያለ ነው። ያው በወረቀትና በሪፖርት ብቻ ሳይሆን እነዚህ እውነትም በትክክል መሬት ላይ መፈታታቸው ማረጋገጫ እነዚህ ካውንስሎች መስጠት ስላለባቸው ካውንስሎችን እያስጎበኘን ያለ ነው። ያው በዛሬው ቀን ባየነው የአብዛኛው የነዋሪዎች ቅሬታ ነበረ። ቅሬታቸውን በየጊዜው በጎርፍ በኮብልስቶን በተለያዩ ተደራሽ ያኑ ቦታዎች ላይ ተደራሽ እንዲሆኑ ጥያቄ በማያቀርቡ ሰዓት በመልካም አስተዳደር ተፈቶላቸው አሁን እያየነው ያለው ጥሩ ነው። ያየነው ኮብልስቶኖች ብዙ ቦታዎች እድሳት ተሰርተዋል፣ አዲስ መልክም ተሰርተዋል። ሌላ የተረዳ ነው የፍሳሽ መሄጃ ለረጅም ጊዜ ቅሬታ ሲያቀርቡ ነበር፣ ሰዎች ሲቸገሩበት ነበር። በአግባቡ ተሰርተው አሁን ጽሩና ውቡ ነው ተሰርተዋል። ሌላ እዚሁ በተለያየ በዚህ በኡራኤል አካባቢ የምናየው ነገሮች ትላልቅ ለሰዎች በየአመቱ ሰዎችን የሰው ህይወት ገባሪ የነበረው ቦታ ላይ ጥሩ ነገር ተሰርቶ እሱን አይተናል። እንደገና ኡራኤል ኮንዶሚኒየም አካባቢ እነዚህ ቦኖ ውሃዎች በዛ አካባቢ ላይ የውሃ ዝርጋታ ምንም ባልነበረበት በዘንድሮ ወደ 9 አካባቢ የሚሆኑት ቦኖች ገብቶ እሱንም ጎበኝተናል። በተረፈ ያው ጥሩ ነገር ነው የተሰራ ያለው።